ሰላም ጤና ይስጥልን። እንደምሰነበታችሁ እንደምናላችሁ። እኔ ያለው እግዚአብሔር ይመስገን። እያላችሁበት ሰላማችሁ እስከ ዓለም ዳርቻ ብዝት ተረፍረፍ ይበልልኝ እያልኩኝ ውድ የአአ ሚዲያ ዩቱብ ቻናል ተከታዮቼ እንዴት ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ሰሞኑ ትንሽዬ ተጠፋፍተን ነበር። በጣም ተጠፋፍተን ነበር። ምክንያቱም ያው አንዳንድ ስራዎች ያው ጥሮጥ ስላለ በዛ ምክንያት ነው። በጣም ይቅርታ እያልኩኝ እንግዲህ ከወደዚሁ የምነግራችሁ ነገር እንግዲህ የሚሸጥ ቤቶች በጣም ብዙ ቤቶች እናመቻቼ በጣም በቅናሽ ዋጋ ይዤላችሁ መጥቻለሁ ማለት ነው። ለቻናሌ ግን አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትተው። እንዴት ናችሁ? ሰላም ናችሁ? እንግዲህ ቪዲዮ ዛሬ ሳልሰራ አልተኛም ብዬ ይኸው አይኔ ሁላ ይኸው በጣም ቀልቷል ማለት ነው። ለእናንተ አዲስ ነገር ይዤ ስለመጣሁ ማለት ነው። ለምሳሌ 150 ካሬ፣ 200፣ 300፣ 400 ካሬ በሚገራርም ቦታ በጣም ምርጥ ቦታ ይዤላችሁ ቀርብ ያለሁ ማለት ነው። ለምሳሌ አሁን እንደነዚህ እንደምታዩቸው አሁን እነዚህ የሚገራርሙ ቤቶች ናቸው እና በጣም እንደነዚህ አሁን ለምሳሌ እንደነዚህ አካባቢ ዋጋቸው ይወድዳል። አሁን እነዚህ በጣም ዋጋቸው ውድ ናቸው። ምክንያቱም አቀማመጣቸው ምናምን አሰራራቸው ራሱ ይለያያሉ። ገብቷችኋል አይደለም? እነዚህ ደግሞ በጣም ይቀንሳሉ። የሚገርማችሁ ነገር በጣም ነው የሚቀንሱት፣ በጣም ማለት ነው። ለምሳሌ አሁን አሰራራቸው እንዴት እንደተሰሩ ለምሳሌ እንመልከት። አያችሁ አይደለ? ለምሳሌ አሁን እነዚህ በጣም ቅናሽ ናቸው ዋጋቸው፣ እነዚህም ማለት ነው። እና በጣም ቅናሽ የሆነበት ምክንያት ደግሞ ምንድነው? የአካባቢው ዋጋ ስለሆነ ነው እንጂ ከነዚህ ምንም ያን ያህል አይደለም። በቃ የቤቱ ጉዳይ ብቻ ሳይሆን አካባቢው ዋጋው እንትን ይላል። እና ዛሬ እንግዲህ 150 ካሬ፣ 200፣ 300፣ 400 ካሬ ምርጥ ቦታ ይዤላችሁ መጥቻለሁ። ላይክ የምትለው አስገንኳት አንዴ። እሺ አመሰግናለሁ። እንግዲህ 150፣ 200፣ 300፣ 400 ካሬ ነው ይዤላችሁ የመጣሁት። ለምሳሌ የእነዚህ ዋጋ ነግራችኋለሁ። በነገራችን ዋጋቸው በጣም ውድ ነው ብያችኋለሁ። አሁንም በኋላ እንደዚህ እንዳትሉኝ፣ እነዚህ በጣም ውድ ናቸው። በእነዚህ ስታይል ከሆነ 200 ካሬ፣ 150፣ 300 ካሬ ምናምን አሉ እንደ ቤታችሁ ማለት ነው። እና የነዚህ አሰራራቸውም ይለያል፣ ዋጋቸውም በጣም ውድ ነው፣ በጣም ሲበዛ ማለት ነው። የነዚህ ቢያንስ እስከ 20፣ 22፣ 23፣ 15፣ 17 ሚሊዮን ናቸው እነዚህ ከኋላ የምታዩቸው ማለት ነው። እነዚህ ደግሞ እስከ 800 1 ሚሊዮን ጀምሮ ማለት ነው። የነዚህ ዋጋ ከ1 ሚሊዮን ጀምሮ ነው ያለኝ እና በአጠቃላይ ቤት መግዛት ለምትፈልጉ ሰዎች ስልክ ያስቀምጥላችኋለሁ። በዚህኛው ስልክ ደውሉ 09 47 34 94 41 ታያችኋል። እዛ አስቀምጥላችኋለሁ እና 20 ሚሊዮን 17 እና 15 ሚሊዮን ምናምኖች በዚህ ያሉ ከ1 ሚሊዮን ነጥቦ ደግሞ ከ1 ሚሊዮን ጀምሮ ደግሞ ወደ ላይ ያሉት ደግሞ በዛ አስቀምጥላችኋለሁ። ይሄ እናንተ ምርጫ ነው። ስለዚህ እናንተ ደግሞ በምትፈልጉት ዋጋ እንደዚህ በሉኝ። ኮንዶሚኒየም በጣም ቀንሷል። አፓርታማዎችም ምርጥ ቦታዎች አሉ። እነሱን በደንብ አድርጋ ያሳያችኋለሁ። ዛሬ ቪዲዮ ሳልሰራም ዝም አልልም ብዬ ነው አሁን ይሄንን ቪዲዮ ሰራሁላችሁ። ቀጣይ ቪዲዮ ላይ እንገናኛለን በአሪፍ ቦታ ቀጥታ። ከዚህ በኋላ ግን ምንድነው የምናደርገው? ቦታቸው ላይ ይሄንን ቀጥታ ማሳያችሁ። ቀጥታ ቦታቸው ላይ እንሄድና ቤታቸው ላይ ላይቭ እንገባለን። እዛው አጣራ አድርገን የ5 ደቂቃ 20 ደቂቃ ቪዲዮ ሰርተን እንወጣለን ማለት ነው። እና የጠፋበት ደግሞ ምክንያት ደግሞ ያው አንዳንድ ነገሮች አልተመቻቹልኝም ነበር ምናምን እና ደግሞ አንዳንድ ሰዎች ደግሞ ዝም ብለው የማይገዙ ብዙ ሰዎች እያስለፉ ስለሆነ
ለዛ ነው በቃ ጊዜን ብዙ መስዋዕት አድርጌላችሁ ምናምን በጣም ብዙ ቦታ አንከራተውኝ ምናምን የሆነ ቦታ ልከውኝ ይሄን አስፈጽምልኝ ይሄን አስቀና ምናምን ብለው ሳይገዙ እነሱ አንከራተው ስለሚተውኝ ለዛ ነው እኔም ብዙ ጊዜ ቀንትን ያልኩትና ይቅርታ ማለት ነው። ሁሉም ሰው አንድ አይደለም። በእርግጥ ግን አብዛኛው ሰው ዝም ብሎ እንድትታዘዘው ምናምን ይፈልጋል እንጂ ትክክለኛ ገዢ አይደለምና ለዛ ነው እኔም ብዙ እንደዚህ ጠበቅ አድርጌ ቪዲዮ ማልሰራው። እዚህ በኋላ ግን ትክክለኛ መረጃ ትክክለኛ ቦታዎችም እያንዳንዱ ነገር ከ1 ሚሊዮን ጀምሮ እንደ አቅማችሁ ቦታ በጣም ምርጥ ቦታዎች አምጥቼላችኋለሁ። ምርጫው የእናንተ ነው። እነዚህን እያሳለፋችሁ ማየት ትችላላችሁ። እነዚህም አሉላችሁ። ስለዚህ ይሄን ይመስላል። ከዚህ በኋላ በአሪፍ ቤቶች ይዤላችሁ እመጣለሁ። ሼር ማድረጋችሁ እንዳትረሱ። ቪዲዮ አላስረዝም። ለምን ብዙ ሰዎች እንደዚህ አስረዝም ለምንድነው ወደ ገደሉ ማትገባሉ? ኮሜንት አይታችሁ ከሆነ አሁን ቪው 17000 ነው፣ ግን ከ3000 በላይ ነው ኮሜንት። አንድ አይነት ኮሜንት ነው ያየሁትና ምንድነው የሚባለው? ውሸት ሲደጋገም እውነት ይመስላል ይባላል። ምክንያቱም አንድ ነገር እኔ ትክክል አይደለሁም እንዴ እያልኩኝ ራሴን ነው እኔ ትክክል ልሆን አልሆንም እናንተ ናችሁ እንትን የምትሉና ወደ ገደለው ግባ ስለምትሉ አጠራጠር አድርጌ አሪፍ ቤቶች ያሳያችሁ።